በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ክርስቶስ ትንሣኤ ሙታን በዐቢይ ለሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። ሰላም ያሉ የልዑል እግዚአብሔር ቤተሰቦች እንደምን ሰነበታችሁ? አሜን። እግዚአብሔር ይመስገን። እንዲሁም ሙስሊም ወገኖቼ ሰላም ብያለሁ። ሁላችሁም ብያላችሁበት ሰላማችሁ ብዝት ትርፍ ይበልልኝ። ባለፈ በክፍል 2 የድህነት መሰረት ምንድን ነው የሚል መንፈሳዊ ምንባንብ ይዤላችሁ ቀርቤ ነበር። እነሆ ዛሬ በክፍል 3 ሰው ለመዳን ምን ያስፈልገዋል፣ ከሰው የሚጠበቀው ምንድን ነው የሚል መንፈሳዊ ምንባንብ ይዤላችሁ ቀርቤ ያለሁ። እስከ መጨረሻው ተከታተሉ ዘንድ በኃያሉ በልዑል እግዚአብሔር ስም ጠይቃለሁ። ሰው ለመዳን ምን ያስፈልገዋል፣ ከሰው የሚጠበቀው ምንድን ነው? የድህነት መሰረት የእግዚአብሔር ጸጋ መሆኑን ተመልክተናል። ነገር ግን ይህ የመለኮት ጸጋ በሰው ሕይወት የሚሰራውና የድህነት የሚገኘው የሰው ልጅ ለጸጋው በሰጠው ምላሽ አማካኝነት ነው። እግዚአብሔር የሰው ልጅ በነጻ ፈቃዱ ፈጥሮታልና ሳያስገድደው በፈቃደኝነት ምላሽ እንዲሰጥ ይጠበቃል። ታዲያ ሰው ለመዳን ከእርሱ ምን ይጠበቃል? አንደኛ፣ መዳን። የመጀመሪያው እርምጃ መኖር በጌታችን በኢየሱስ ክርስቶስ አምላክነትና በድህነት ስራው ማመን ነው። ይህ አእምሮ እውቀት ብቻ ሳይሆን በልብ መታመንና ሕይወትን ለእርሱ አሳልፎ መስጠት ነው። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ። ዮሐንስ ወንጌል ምዕራፍ 3 ከቁጥር 16። ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም። ያዕቆብ ዕብራውያን ምዕራፍ 11 ከቁጥር 6። ሁለተኛ፣ ንስሐ መግባት። ከኃጢአት ሕይወት ተመልሶ ወደ እግዚአብሔር መዞር፣ ኃጢአትን መንጸጸትና መናዘዝ ያስፈልጋል። ጌታችን አገልግሎቱን ሲጀምር ንስሐ ግቡ መንግሥተ ሰማያት ቀርባለችና የማቴዎስ ወንጌል ምዕራፍ 7 ከቁጥር 17 ብሏል። ንስሐ የድህነት መንገድ መጀመሪያ ነው። ሶስተኛ፣ መጠመቅ። በጥምቀት ምስጢር አማካኝነት ነው ወደ ቤተ ክርስቲያን የምንገባውና የክርስቶስ አካል የሚሆነው። በጥምቀት ከኃጢአት ሞት ጋራ ተቀብረን በክርስቶስ ትንሣኤ ሕይወትን አዲስ ፍጥረት ሆነናልና። ከውሃና ከመንፈስ ካልተወለደ ወደ እግዚአብሔር መንግሥት ሊገባ አይችልም። ዮሐንስ ወንጌል ምዕራፍ 3 ከቁጥር 5። ያመነ የተጠመቀ ይድናል። ማርቆስ 16:16። አራተኛ፣ በቤተ ክርስቲያን ሕይወት መኖር። ሕይወት የሚፈጸመው በክርስቶስ አካል በሆነች በቅድስት ቤተ ክርስቲያን ውስጥ ነው። በቤተ ክርስቲያን ምስጢራት ቁርባን፣ ንስሐ መመገብ፣ ትምህርቷን መማር፣ ስርዓቷን መጠበቅ፣ ከማህበር ከምእመን ጋር ህብረት ማድረግ ለድህነት እጅግ አስፈላጊ ነው። አምስተኛ፣ ትእዛዝን መጠበቅና በበጎ ስራ መጽናት። እምነት ያለ ስራ የሞተ ነውና ያዕቆብ ምዕራፍ 2 ከቁጥር 17። እውነተኛ እምነት በበጎ ስራ መገለጥ አለበት። የጸሎት ሕይወት፣ ጾም፣ ምጽዋት መስጠት፣ ፍቅርን መግለጽ፣ ይቅር መባባል፣ ጽድቅን መፈለግ፣ እነዚህ ሁሉ ለመዳን ከሰው የሚጠበቁና እምነት ያለው መሆኑን የሚያሳዩ ናቸው። በፍርሃትና በመንቀጥቀጥ ራሳችሁን መዳን ፈጽሙ። ፊልጵስዩስ ምዕራፍ 2 ከቁጥር 12። ስድስተኛ፣ እስከ መጨረሻው መጽናት። ድህነት የመጀመሪያ ሕይወት ነው። በዚህ ድህነት ጎዳና እስከ ሕይወት ፍጻሜ ድረስ መጽናት ያስፈልጋል። በጽናትም የጸና እስከ መጨረሻው እሱ ይድናል። ማቴዎስ ምዕራፍ 10 ከቁጥር 2። በአጠቃላይ ሰው ለመዳን የእግዚአብሔር ጸጋ፣ እምነትና ንስሐ መቀበል፣ በጥምቀት የቤተ ክርስቲያን አባል መሆን፣ በቤተ ክርስቲያን ሕይወት መኖር፣ ትእዛዙን መጠበቅና
በበጎ ስራ መጽናት እንዲሁም እስከ መጨረሻው መታገስና መጽናት ያስፈልገዋል። እነዚህ ሁሉ የሰው ድርሻዎች ናቸው። ነገር ግን የሚሰሩትን በመለኮት ጸጋ በመታገዝ ነው። ውድ ጊዜና ሰዓታችሁን መስዋዕት አድርጋችሁ ስለተከታተላችሁኝ በኃያሉ በእግዚአብሔር ስም ከልብ አመሰግናለሁ። ቀጣይ በክፍል 4 ድህነትን መፈጸም ማለት ምን ማለት ነው የሚለውን መንፈሳዊ መነባንብ ይዤላችሁ እቀርባለሁ። እስከዛ ቸርን ሰንብት።